ሰላም ሰላም እንዴት ናችሁ? ዛሬ ላይ ደግሞ በተመሳሳይ ሶስተኛ ጥያቄ ማለት ነው ከባለፈው የቀጠለውን ስድስተኛ ክፍል ላይ ሞዴል የተፈተኑትን ይዤላችሁ ነው የመጣሁትኝ። ቀጣይም ደግሞ ሚኒስትሪ ላይ በተመሳሳይ መልኩ ስለሚወጣ እንደነዚህ አይነት ጥያቄዎች ቢወጡ በቀላሉ እንዴት መስራት እንዳለብን ሙሉ ማብራሪያ እሰጣለሁኝ። ላይክ ሼር በማድረግ እንዲሁም ደግሞ ሳብስክራይብ በማድረግ እናንተ የኔን ቻናል መደገፍ ይኖርባችኋል። እኔ ደግሞ ምንም አይነት ጥያቄዎች ቢሆን ምንም ችግር የለውም በማንኛውም ሰዓት ገብቼ መስራት እችላለሁ ማለት ነው። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በተለይ ወላጆች ደግሞ ልጆቻችሁን በማገዝ እንድትበረቱ ጠይቃለሁኝ። ወደ ጥያቄያችን ቀጥታ ስንገባ ሶስተኛው ምን ይለናል? የ12 24 እና 48 ትጋብ ይለናል። አሁን ዋናው ዓላማው እነዚህን ጥያቄዎች መስራት ሳይሆን በዚህ ዙሪያ ላይ ጥያቄዎች የወጡት ምንን እንድታስታውሱ ነው የሚለውን እናያለን። የመጀመሪያው ትጋብን ስናወራ ሌላ ማን ይመጣል? ትጋን ማወቅ መቻል አለብን ማለት ነው። ትጋብ ማለት ስለ ብዜት ውስጥ ያለ ነገር ሆኖ ትንሹ የጋራ ብዜት ነው። ትጋብ ማለት ተተንትኖ ሲጻፍ ትንሹ የጋራ ብዜት ይሆናል። እዚህ ጋር ደግሞ ትጋ ሲል ትልቁ የጋራ አለ መጨረሻው አካፋይ ነው። እሺ በጣም ይቅርታ የፕሌን ድምጽ ነበር መሃል ላይ የገባው አስቸጋሪ ነበር። ለዛ ነው ያቆምኩት ይቅርታ። ትጋ ሲል ትልቁ የጋራ አካፋይ ይሆናል። አካፋይ አሁን እዚህ ጋር ማወቅ ያለብን ትጋብ ሲሉ ትንሹ የጋራ ብዜት ይላል። ብዜቶችን የቁጥሮችን ብዜት ስንጨርስ መነሻው እንጂ መጨረሻውን ወይም ደግሞ የተወሰኑትን ነው እንጂ መዘርዘር የምንችለው ሁሉንም መዘርዘር አንችልም ማለት ነው። ትጋር ሲል ደግሞ ትልቁ የጋራ አካፋይ ነው። ይህ ማለት ትልቁ ብሎ ሲያወራን የመጨረሻውን ከፍተኛ ሆኖን እንደምናውቅ ወይም ደግሞ እንደምናገኝ ያሳያል ማለት ነው። ትልቁን የጋራ አካፋይ እንዘረዝራለን። ትንሹን የጋራ ብዜት ግን ሙሉ በሙሉ መዘርዘርና መጨረስ አንችልም ነው። ትጋና ትጋብ አምስት የራሳቸው የሆነ መፈለጊያ መንገዶች አሉ። እኔ ከነዚህ ውስጥ ደግሞ በቀላሉ መንገድ አብዥ ዛፍ የሚባል አለ። በአብዥ ዛፍ እንፈልጋለን ትጋባቸውን ወይም ትንሹን የጋራ ብዜት በአብዥ ዛፍ ወይም ደግሞ በተለምዶ ትሪፋክተር የምንለውን ታጠቅሜ አሳያችኋለሁ ማለት ነው። ሁለተኛው ጥያቄ ላይ የምታስታውሱ ከሆነ ትጋብ አብዥ ዛፍ ፈልገን ነበር። አሁን ደግሞ ትጋብ በአብዥ ዛፍ እንፈልጋለን። እንዴት ነው የምንፈልገው? የመጀመሪያ ስራችን የ12ን 24ን እና 48ን ተንትነን እንጽፋለን። በአብዥ ዛፍ ተንትኖ መጻፍ። ከዛ በኋላ ደግሞ ሶስቱም ጋር ያሉትን ተመሳሳይ ካለው አንደግሞ ማለት ነው። ሶስቱ ጋር ያሉትን አካፋዮች ሙሉ በሙሉ እናባዛና ርቢ ላይ ከደረስን ርቢ ላይ ስንሄድ ትልቅ ርቢ ያለውን መርጠን በማባዛት የሚገኘው ውጤት ትጋብ ይባላል። አሁን ወደ ስራ እንገባለን። 12 ጥያቄያችን ላይ ያለውን ማለት ነው። 24 ለብቻ ይጻፋል። 48ን ልክ በዚህ መልኩ እንጽፋለን። አሁን በዚህ በትንተና ስንጽፍ 12 ለ2 መካፈል ይችላል 6 ጊዜ። 6 ደግሞ በ2 ትካፈላለች 3 ጊዜ። 3 በራሷ ብቻ ነው የምትካፈለው። በራሱ እና በአንድ የሚካፈል ብቸኛ ይባላል ማለት ነው። ይህን ስንጽፍ በርቢ ስናስቀምጠው 2 ርቢ 2 ሲባዛ በ3 ይሆናል ማለት ነው። 24 ላይ እንመጣለን። 24 በ2 12 ነው። 12 በ2 ደግሞ 6 ነው። 6 በ2 3 ይመጣል። ይህን ስንጽፍ 2 ርቢ 3 ሲባዛ በ3 ይሆናል ማለት ነው። 48 ይቀረናል። 48ን ደግሞ እንደ ሌሎቹ በተመሳሳይ መልኩ በ2 24 ይሆናል። 24 ደግሞ በ2 ያለ ቀሪ ይካፈላል። 12 በ2 ሲካፈል 6 ይመጣል። 6 በ2 ሲካፈል 3 ይመጣል። 3 ደግሞ ራሷ ትካፈላለች አንድ ጊዜ እኩል ይሆናል ብለን 2 3 4 2 ርቢ 4 ሲባዛ በ3 ይሆናል ማለት ነው። ይሄንን ካየን በኋላ ምንድነው የምንመርጠው? በአብዥ ዛፍ ትጋብ ወይም
ትንሹን የጋራ ብዜት ስንፈልግ ምንድነው የተባለን ማለት ነው? የጋራ ያልሆኑትንና ትልቅ ርብ ያለውን ውስጥን አባዝተን ያመጣነው ቁጥር ምንጊዜም ትንሹ የጋራ ብዜት ወይም ትጋብ ይባላል። ይሄ አንዱ አብዥ ዛፍ ነው። ይሄ ምንድነው? ትሪ ፋክተር ወይም ደግሞ አብዥ ዛፍ ይባላል። አሁን ሁለት አለን፣ ሁለት እዚህ ጋር ደግሞ ሁለት አለን። ግን ርቢያቸው እንደምናየው እዚህ ጋር ሁለት ነው፣ እዚህ ጋር ሶስት፣ እዚህ ጋር ደግሞ አራት አለ። ትልቅ ርቢ ያለውን እንመርጣለን። ይህ ማለት ሁለት ርቢ አራት ወሰድን። ሁለት ርቢ አራት ሲባዛ እናደርግና ሶስት ተመሳሳይ ነው። ርቢውን ተመሳሳይ ነው። ስለዚህ ሲባዛ በስንት እንላለን? በሶስት ማለት ነው። ሁለት ርቢ አራት ማለት ምን ማለት ነው? ሁለት ሲባዛ በአራት ይላሉ ብዙዎች። አይደለም፣ እንደዛ ሳይሆን ሁለት ርቢ አራትን ለብቻ ስንጽፈው ሁለት ርቢ አራት ማለት ሁለትን አራት ጊዜ ከላይ የሚያመለክትልን ይቺ ከታች ያለችው ቁጥር በሂሳብ ሃይስኩል ላይ ከፍተኛ ቦታ ላይ ሲደርስ የራሱ እንትን አለ። በእንግሊዝኛ ቤዝ ኤክስፖነንት እያለ ያወራል። ችግር የለውም። ሁለትን ስንት ጊዜ ማብዛት ነው? አራት ጊዜ። ስለዚህ ሁለት ሲባዛ ሁለት ሲባዛ ሁለት ሲባዛ ሁለት ይኸው ስንት ጊዜ ነው? አንድ ሁለት ሶስት አራት ስንቆጥረው አራት ጊዜ ሲባዛ እዚጋ ደግሞ ምን አለችን ሌላ ሶስት። ይኸው ማባዛት እንችላለን። ይህን ስናባዛ ስትፈልጉ አንድ ላይ ማባዛት ይቻላል። ካልፈለግን ደግሞ እያንዳንዱን እናባዛ። ሁለት ሲባዛ በሁለት ይኸው አራት፣ ሁለት ሲባዛ በሁለት ደግሞ አራት፣ አራት ሲባዛ በአራት 16 ሲባዛ እንልና 3 ትመጣለች ማለት ነው። ቨርቲካልን ደግሞ ቁልቁል እናባዛለን። 3 ሲባዛ በ6 18 ነው። 8ን ጽፈን እንዳለን እናስቀምጣለን ማለት ነው። 3 ሲባዛ በአንድ 3 ነው። ከአንድ ጋር ደግሞ ስንት ይሆናል ማለት ነው? 48 ይመጣል። ስለዚህ አሁን መልሳችን ስንት ይሆናል ማለት ነው? 48 ብለን እንጽፋለን። 48ን እንፈልጋለን። ምርጫችን ላይ ካለ መልስ መሆን ይችላል። ምርጫችን ላይ ከሌለ ደግሞ እኛ ስንሰራ ስህተት አለብን ማለት ነው። ይሄ ስንመጣ ወደ ምርጫችን የ12 የ24 እና የ48 ጋቢልና 12 ነው። 12 ምን መሆን አይችልም? መልስ መሆን አይችልም። ለላይ ስንመጣ ደግሞ 24 ይላል። 24 ምን መሆን አይችልም? መልስ መሆን አይችልም። ሀመሯ ላይ ግን 48 ይለናል። ስለዚህ 48 ምናችን ነው? መልሳችን ነው። ደግሞ ስንት ይላል? 96 96 ምን ሊሆን አይችልም? መልስ መሆን አይችልም። ይሄ በምን መንገድ የሰራ ነው ማለት ነው? በአብዥ ዛፍ የሰራ ነው። እስኪ አሁን ላይ ይሄን እናጠፋና ሁለተኛ ሌላ መንገድ በመዘርዘር ግን ያ በጣም ጊዜያችንን ያቃጥላል፣ ግን መሞከር እንችላለን። ሁለተኛው መንገዳችን ላይ ሄደን መልስ ማግኘት ነው። የሁለተኛው መንገዳችን ምንድን ነው? በመዘርዘር ይሆናል። ብዜቶችን ዘርዝረን ከዜሮ ቀጣይና አነስተኛ የሆነ ቁጥር ትጋብ ይባላል። ካገኘ ነው በዚህ መልኩ መስራት ይቻላል። ግን ትልቁና አማራጭ መንገዳችን አብዥ ዛፍ ቢሆን ይመረጣል እላለሁኝ። አሁን 12ን በዜሮ ብናበዛው ዜሮ ይመጣል። ዜሮ በዚህ መሆን ትችላለች። በነገራችን ላይ አካፋይ ነው እንጂ የማትሆነው በአንድ 12ን በአንድ ስናባዛው ራሱ 12 ነው። ምክንያቱም ምን ይለናል? ማንኛውም ቁጥር በአንድ ሲባዛ ውጤቱ ራሱ ቁጥሩ ነው ይላል። ከዛ በ3 ስናበዛው ደግሞ የዚህ ጋር በ2 እናበዛለን። በ2 ስናበዛው 24 ይመጣል ማለት ነው። በ3 12ን በ3 ስናበዛው ደግሞ 48 ይመጣል። ከዛ እዚህ ጋር በ0 በ1 በ2 በ3 እናበዛው እዚህ ጋር ስንት ነው የሚመጣው? 36 ይመጣል። በ4 ስናበዛው ደግሞ 48 አስቡት እንግዲህ እዚህ ጋር ያለነው እኛ ገና 4 ድረስ ነው። ከዛ በኋላ በጣም ብዙ ቁጥር አለ፣ ይቀጥላል። ምክንያቱም አያልቅም። ይሄ 4ን ስንፈልግ ደግሞ በ0 0 ነው። በ1 ደግሞ ራሱ ቁጥሩ 24 ነው። በ2 ደግሞ በ0 በ1 በ2 እዚህ ጋር ማብዛት እንችላለን። በ2 ስናባዛው 48 ነው። በ3 ከሄድን ደግሞ 72 ይመጣል።
በአራት ከሄድን ደግሞ ይቀጥላል። በአራት 96 ነው። አሁንም ይቀጥላል ማለት እንችላለን ማለት ነው። 48 ላይ ስንመጣ በዜሮ ዜሮ ይመጣል። በአንድ ደግሞ ራሱ ቁጥሩ 48 ይመጣል። ይሄንን በምንሰራበት ጊዜ በሁለት ስናባዛው ስንት ይሆናል? 96። አሁንም አያልቅም። ስለዚህ ምን እናደርጋለን? የጋራ ብዜት ላይ እንመጣና እንጽፋቸዋለን። የጋራ ብዜት የማን ነው? የ12 የ24 እና የ48 እኩል ይሆናል ብለን ስናጽፍ ይህንን በምንጽፍበት ጊዜ የጋራ የሆኑትን እናያለን። ከላይ ማን አለ? 0 ነጠላ ሰረት ከዛስ ሁሉም ጋር የሚገኝ ማን አለን? 48 ይቀጥላል። እዚሁ ጋር እናቆምም። አሁንም ይቀጥላል እንላለን። ምን ይለናል? ይህ ከጋራ ብዜቶች ውስጥ ከዜሮ ቀጣይና አነስተኛ የሆነ ቁጥር ምን ጊዜ ምን ይባላል? ትጋብ ይባላል። ስለዚህ ትጋብ ምን ይሆናል ማለት ነው? ከዜሮ ቀጣይ የሆነው ማን ነው? እኩል ይሆናል 48 ይሆናል። በዚህ መልኩ የምንሰራ በአብዤዛፍ የምንሰራ ውጤታችን አንድ አይነት ነው። በዚህ መልኩ ይሰራል። ዛሬ ላይ እዚህ አቆማለሁ። ቀጣይ የተለያዩ ጥያቄዎችን እንሰራለን። መልካም ዝግጅት ይሁንላችሁ። ይህን ዩቲዩብ ቻናል ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ማድረግ አትርሱ። አስተያየት ካላችሁ ደግሞ ኮሜንት ላይ እንዲሁም ደግሞ የሚሰሩላችሁ ጥያቄዎች ካሉ እንደተፈታኝ ኮሜንት ላይ ማስቀመጥ ትችላላችሁ። እስከዛው መልካም ጊዜ